ሰላም እንዴት ናችሁ? እንግዲህ ዛሬ በዚህ ቪዲዮ የማሳያችሁ እንዴት አዲስ ዩቱብ አካውንት እንከፍታለን የሚለውን ነው። ስቴፕ ባይ ስቴፕ ማሳያችሁ ይሆናል። ስለዚህ አዲስ ዩቱብ አካውንት ከመክፈታችሁ በፊት ጂሜል አካውንት ሊኖራችሁ ያስፈልጋል ማለት ነው። ወይንም ጂሜል ወይንም ጉግል አካውንት ከሌላችሁ ዩቱብ አካውንት መክፈት ስለማይቻል በዚህ አከፋፈቱም ቀላል ስለሆነ ሃው ቱ ክሬት ጂሜል አካውንት ብላችሁ ዩቱብ ላይ ሰርች በማድረግ መክፈት ትችላላችሁ ማለት ነው። ብዙን ጊዜ ሌሎች የተጠቀሙትን ስልክ ከተጠቀማችሁ ላይከፍትላችሁ ስለሚችል ሌላ ስም ካርድ ወይም ሌላ ስልክ ቁጥር በመቀያየር መክፈት ትችላላችሁ። ከዛ በመቀጠል እንደዚህ ይመጣላችኋል ማለት ነው። ያሁን ጂሜል አካውንት በቅርቡ የከፈትኩት ነው። እዚች ጋር ባለችው ፕሮፋይሉ ላይ ክሊክ በማድረግ ዩቱብ አካውንት የምንከፍትበትን ስቴፕ የምናይ ይሆናል ማለት ነው። እዚህ ጋር ወደታች በመምጣት ሴቲንግ የሚለውን ክሊክ እናደርጋለን። ሴቲንግን ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ክሬት ቻናል የሚል ይመጣል ማለት ነው። ስለዚህ አዲስ ቻናል ነው የምንከፍተው። ክሬት ቻናል የሚለውን ክሊክ እናደርጋለን። እዚህ ጋር ይመጣላችኋል ማለት ነው። እዚህ ጋር የቻናሉን ስም የምትጽፉበት ቦታ ነው። የኔን ስም እዚህ ጋር ጽፏል ማለት ነው። እናንተ እዚህ ጋር ብዙውን ጊዜ የማትቀይሩትን ስም፣ ምክንያቱም አንዳንድ ጊዜ ሰብስክራይበሮች ወይም ፎሎወሮቻችሁ ሌላ ስትቀይሩ ሊጠፉም ስለሚችሉ፣ ስለዚህ ምን ማድረግ አለባችሁ? እዚህ ጋር ሌላ መቆየት የሚችለውን ዩኒክ የሆነ የዩቱባችሁን ስም ትጽፋላችሁ ማለት ነው። የዩቱብ ቻናላችሁን ስም። እዚህ ጋር ደግሞ ሃንድል የሚል አለ። ሃንድል ላይ ሌሎች ሊንክ ነው፣ ሌሎች ቶሎ አክሰስ የሚያደርጉበት ስለሆነ እዚህ ጋር መርጣችሁ፣ እኔ ለምሳሌ እንደዚህ የራሴን ላድርገው ማለት ነው። እንደዚህ ላድርገው። እናንተ በፈለጋችሁት በእናንተ ግልጽ በሆነ ማስቀመጥ ትችላላችሁ። ምንድነው የምናደርገው? ክሬት ቻናል ፕሮፋይል ምናምን በኋላ የምንሰራ ይሆናል ማለት ነው። ክሬት ቻናል እንላለን ማለት ነው። አሁን ቻናል እየፈጠረልን ነው ማለት ነው። ይኸው ዩር ቻናል ኢዝ ቢንግ ክሬትድ፣ እንደዚህ ቻናል ተፈጥሯል ማለት ነው። ብዙ ጊዜ እንደዚህ አድርገን የጨረስን ይመስላል። ብዙ ጊዜ ሰዎች እንደዚህ አድርገው ጨርሰናል ብለው ያቆማሉ ማለት ነው። ከዚህ በኋላ የማሳያችሁ ግን በጣም ወሳኝ የሆነ ነገር ነው ማለት ነው። ከዚህ በኋላ የማስተካክለው ሴቲንግ ወሳኝ የሆነ ነው ማለት ነው። እዚህ ጋር በመምጣት ምንድነው ከዚህ በኋላ ማድረግ የምንችለው፣ እዚች ጋር ክሊክ በማድረግ ዩቱብ ስቱዲዮ የሚለውን ክሊክ እናደርጋለን። ዩቱብ ስቱዲዮ ክሊክ እናደርጋለን። እዚህ ጋር ዩቱብ ስቱዲዮ እየከፈተልን ነው። እዚህ ጋር አዲስ ስለሆንን ዌልካም ቱ ዩቱብ ስቱዲዮ ይለናል። ኮንቲኒው እንላለን። እዚች ጋር በመምጣት ማስተካከል ያለብን ካስተማይዜሽን የሚለውን ኔክስት፣ ራሴን ቬሪፋይ አድርግ ያለኝ ነው። ኦኬ ቬሪፋይ አድርጓል። እዚች ጋር መተን ምን እናደርጋለን? ካስተማይዜሽን የሚለውን ክሊክ እናደርጋለን። እዚህ ጋር ፕሮፋይል ፒክቸር እና ባነር አፕሎድ የምናደርግበት ነው ማለት ነው። እዚህ ጋር ፕሮፋይል ፒክቸር ብዙ ጊዜ ለመስራት የራሳችሁን ማስገባት ትችላላችሁ። ካልሆነ ደግሞ የእናንተን ኒሽ መግለጽ የሚችለውን ፕሮፋይል ከቻትጂፒቲም ጀነሬት ማድረግ ትችላላችሁ ማለት ነው። አሁን እዚህ ጋር ለምሳሌ ለምሳሌ ጀነሬት፣ እዚህ ጋር ራሱ አዲስ ጀነሬት ዩቱብ ፕሮፋይል ፒክቸር ፎር፣ ለምሳሌ መስራት የምንችለው ቻናላችን ለምሳሌ ስለ ቴክኖሎጂ ከሆነ ስለ ኤአይ ቴክኖሎጂ ከሆነ ወይም ስለ ቴክ ቲፕስ፣ ስለ ኢኖቬሽን ሊሆን ይችላል። አሁን ለምሳሌ እኔ ቴክኖሎጂ ቲፕስ ወይም ቴክ ቲፕስ ብዬ ሰርች አደርጋለሁ ማለት ነው። እዚህ ጋር ሰርች ሲታደርጉ ምን ያደርጋል? ቻትጂፒቲ አዲስ ኢሜጅ ጀነሬት ያደርግላቸዋል ማለት ነው። ኦልሞስት እኔ ጀነሬት አድርጌያለሁ። መጀመሪያ ጀነሬት ያደረኩት እዚህ ጋር ስላለ ያው ቴክ ቲፕስ በጣም አሪፍ የሆነ ኢሜጅ ጀነሬት አድርጎልናል ማለት ነው። ይሄን ዳውንሎድ እናደርጋለን፣ እንድናስቀምጣለን። እዚህ ጋር ወደ ዩቱባችን በመምጣት ፕሮፋይል ፒክቸር በሚለው ላይ አፕሎድ የሚለውን ክሊክ እናደርጋለን። ኦኬ እኔ ያስቀመጥኩት ዴስክቶፕ ዩቱብ አውቶሜሽን ዩቱብ አካውንት ክሬሽን ላይ ፕሮፋይል ፒክቸር የሚለው አለ። ኦፕን እናደርጋለን። ይኸው ዴን ትላላችሁ። ይኸው ፕሮፋይል ፒክቸር አስገብቷል። ሌላው ምንድነው? ባነር ነው። ባነር ደግሞ የምትሰሩበት ፕሮፋይል ፒክቸርም ተምብኔይልም ለመስራት የሚጠቅም በጣም ወሳኝ የሆነ ዌብሳይት ምንድነው? ካንቫ ነው።
ይሄኛው ማለት ነው። ካንቫን በመጠቀም ተምብኔል የዩቲዩብ ተምብኔል መስራት ትችላላችሁ። አለንም ደግሞ የዩቲዩብ ባነር መስራት ትችላላችሁ ማለት ነው። አሁን እዚህ ጋር ያሰራሁት ባነር አለ። እዚህ ጋር ግን ሰርች በማድረግ ለምሳሌ ዩቲዩብ ባነር ካልሆነም ዩቲዩብ ተምብኔል በማለት ሰርች ሲታደርጉ ብዙ ይመጣላችኋል ማለት ነው። እዚህ ጋር ያለው እንጠቀማለን። የሰራሁት ባነር ስላለ እሱንም አሁን እናስገባለን ማለት ነው። እዚህ ጋር እንመጣለን። አፕሎድ እዚህ ጋር ባነር አለች። ኦኬ እንላለን። እዚህ ጋር ያው መታየት ያለበትን ባነር አፕሎድ ሲታደርጉ በጣም በጥንቃቄ ምን ያህል ቦታ ይወስዳል የሚለውን ቼክ ማድረግ መቻል አለባችሁ። እንዴ እናደርጋለሁ። ያው ባነሬ ገብቷል ማለት ነው። ስለዚህ ፕሮፋይል ፒክቸር እና ባነር አስገብተናል። ፓብሊሽ እናደርጋለን። ፓብሊሽ ያደረግልን ነው ማለት ነው። አሁን ፓብሊሽ ሆኗል ማለት ነው። ስለዚህ ከዚህ በመቀጠል የምናስተካክለው ምንድነው? እዚህ ጋር ስማችን ለምሳሌ በእኔ ስም ነው ያለው። እናንተ በምትፈልጉበት ኒች በመረጣችሁት ኒች የአዋቂዎች ኒች ሊሆን ይችላል፣ ስለ ትምህርታዊ ኤዱኬሽናል ኒች ሊሆን ይችላል፣ ካልሆነም ደግሞ ስለ ቢዝነስ ሊሆን ይችላል፣ ካልሆነም ደግሞ ስለ ቴክኖሎጂ ቴክ ቲፕስ ወይም ሶፍትዌር ሪቪው ሊሆን ይችላል ማለት ነው። እዚህ ጋር የሚመቻችሁን ስም ትጽፋላችሁ። አንድ ደግሞ እዚህ ጋር ሊንክ አለ። ያው ደግሞ ምንድነው ዲስክሪፕሽን ማለት ዩቲዩባችሁ ስለምንድን ነው፣ ምንድነው ዲስፕሌይ የሚያደርገው፣ ምን አይነት መረጃ ነው ያለው፣ ኦር እንዲህ አይነት ነገር አለን የሚለውን ነገር እዚህ ጋር ዲስክሪፕሽን ትጽፋላችሁ ማለት ነው። ለምሳሌ እኔ አሁን ዲስክሪፕሽን እዚህ ጋር ቻት ጂፒቲ ላይ መጥቼ አሁን እየሰራን ያለ ነው ስለ ቴክ ቲፕ ስለሆነ ራይት ዩቲዩብ ዲስክሪፕሽን SEO optimized keyword for tech tips። አሁን ቴክ ቲፕ ስለሆነ የሚሰራው እዚህ ጋር በዚህ እንጠይቀዋለን። አሪፍ የሆነ ነገር ይሰጣል። ይኸው ዌልካም ቱ ቴክ ቲፕስ ዩ ትራስትድ ሶርስ the latest technology tips computer tricks smartphone tutorials AI ቱልስ እያለ እስከታች ይቀጥላል ማለት ነው። ስለዚህ እቺኛውን ከዚች ጋር ወደ ታች ኮፒ እናደርጋለን። ሰብስክራይብ እንዲያደርጉም ጭምር የሚለውን ኮፒ እናደርጋለን። ከዛ መተን እዚች ጋር ፔስት እናደርጋለን። የሚበዛ ከሆነ እንቀንሳለን ማለት ነው። እዚህ ጋር እንትን ማይሉ ነገሮችን እንቀንሳለን። ሰብስክራይብ ቴክ ቲፕስ ሰብስክራይብ ናው እንደ ተርን ኦን ኖቲፊኬሽን ሶ ዩ ኔቨር ሚስ ዘ ሌተስት። እዚህ ጋር ቪዲዮስ ብቻ ብለን ዶት አድርገን ቀሪውን መቀነስ እንችላለን ማለት ነው። ብዙም እንትን ስለማይል አሁንም የተወሰነ ይቀራል። እዚህ ጋር ለምሳሌ አንዱን እናጥፋው። አንድሮይድ እንደ አይፎን ለምሳሌ ይሄን እቺኛውን እስኪ እናጥፋ። አሁን በቂ ነው ማለት ነው። ለዛ ቻናል ይሄ ይዋረላችሁ ነው። ኢሜይል እዚህ ጋር ማስገባትም ትችላላችሁ፣ አለማስገባታችሁም ትችላላችሁ። ከዚህ በኋላ ምንድነው የምናደርገው? ኦልሞስት ፓብሊሽ እናደርጋለን ማለት ነው። የሚያስፈልጉ ነገሮችን ስለጨረስን ፓብሊሽ እናደርጋለን። ፓብሊሽ አድርገናል። አሁን ቪው ቻናል ቻናሉን እየከፈተልን ነው። ስለዚህ ይሄው የኛ ቻናል ማለት ነው። ባነሩ ይሄን ይመስላል። ፕሮፋይል ፒክቸሩ እዚህ ጋር ሞር ስንነካ ደግሞ ዲስክሪፕሽናችን እዚህ ጋር ይመጣል ማለት ነው። ናው ማስተካከል ያለብን ነገር ምንድነው? አሁን ከዚህ በኋላ ማስተካከል ያለብን ነገር እዚህ ጋር ምልክቱን በመንካት ምን እናደርጋለን? ቀጥታ ወደ ዩቲዩብ ስቱዲዮ አሁን እንገባለን። ዩቲዩብ ስቱዲዮ ላይ ገብተን አጀስት የምናደርገው ሴቲንግ አለ ማለት ነው። ኮንቲኒው እዚህ ጋር ሴቲንግ የሚለውን ክሊክ ታደርጋላችሁ። ሴቲንግ በመቀጠል የጀነራል ዩኤስኤ ዶላር ላይ ይሁን ቻናል ላይ ሁለተኛው ላይ ክሊክ አድርጋችሁ ቤዚክ ኢንፎ ላይ ካንትሪ ማስቀመጥ ያለባችሁ ኢትዮጵያ ላይ አይደለም። እዚህ ጋር ብዙ ጊዜ የሚመከረው ዩናይትድ ስቴትስ ኦፍ አሜሪካ ካልሆነ ዩናይትድ ኪንግደም ካልሆነም ኬንያ መምረጥ ትችላላችሁ ማለት ነው።
ዩናይትድ ስቴትስ ኦፍ አሜሪካ ዩናይትድ ስቴትስ እዚህ ጋር እናስቀምጣለን። ኪወርድ ቅድም እንዳልኳችሁ የሚያስፈልጉ ኪወርዶችን እዚህ ጋር ማስገባት ትችላላችሁ። ሴቭ እናደርጋለን። አሁንም ሴቲንግ ላይ በመግባት አሁንም ቻናልን ክሊክ በማድረግ አድቫንስድ ሴቲንግ ውስጥ በመግባት የምንሰራው ቪዲዮ ለህፃናት ነው ወይስ አይደለም? ለህፃናት ካልሆነ ነው እንላለን፣ ለህፃናት ከሆነ የስ እንላለን። ሶ አሁን የምንሰራው ቪዲዮ በአድቫንስድ የምንሰራው ቪዲዮ የህፃናት ስራ አይደለ ነው እንላለን። ኖ ፎር ኪድስ ከዚህ ጋር ሴቭ እናደርጋለን ማለት ነው። አሁንም ደግሞ ሶስተኛ ደረጃ ሴቲንግ ላይ በመግባት ቻናልን ክሊክ በማድረግ ፊቸር ኤንድ ኤሊጂቢሊቲ የሚለውን ክሊክ በማድረግ ይሄ መጀመሪያው ብቻ ነው በርቶ ያለው ማለት ነው። ሶ ሁለተኛው እንዲበራልን እዚህ ጋር ክሊክ እናደርጋለን። ፎን ነምበር በማስገባት ቬሪፋይ አድርጉ ይለናል ማለት ነው። ሶ እዚህ ጋር ቬሪፋይ ፎን ነምበር የሚለውን ክሊክ እናደርጋለን። ምክንያቱም ቬሪፋይ መሆን መቻል አለበት። እዚህ ጋር ቴክስት እንዲገባልኝ ነው። እዚህ ጋር ኢትዮጵያ የሀገራችሁን ስም ትመርጣላችሁ። ኢትዮጵያ ላይ ስላላችሁ ኢትዮጵያ ስልክ ቁጥር ነው። እዚህ ጋር ስልክ ቁጥራችሁን ታስገባላችሁ ማለት ነው። ኔክስት ትላላችሁ። እዚህ ጋር ኮድ ይመጣላችኋል። የሚመጣላችሁን ኮድ ጠብቃችሁ ታስገባላችሁ ማለት ነው። ሶ 07 ሶ ኔክስት ትላላችሁ። እዚህ ጋር ምን ይላችኋል? ዩር ፎን ኢዝ ቬሪፋይድ ፎን ኢዝ ቬሪፋይድ ይለናል። ሶ ዩ ካን ክሎዝ ዲስ ዊንዶው ኤንድ ጎ ባክ ቱ ዩቲዩብ ስለሚለን ይሄን ክሎዝ እናደርጋለን። እዚህ ጋር መተን ኤሊጂቢሊቲ ላይ ስንነካ አሁን በርቶልናል ማለት ነው። ስለዚህ አሁን ጨርሰናል ማለት ነው። ክሎዝ እናደርጋለን። አሁን ከዚህ በኋላ መስራት የሚችል ትክክለኛ የሆነ ዩቲዩብ አካውንት ከፍተናል ማለት ነው። ከዚህ በኋላ ስለ ቪዲዮ አፕሎዲንግ እና ቀጣይ ያሉ አዳዲስ ነገሮችን ይዤላችሁ የሚመጣ ይሆናል። ስለዚህ ቪዲዮውን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያደረጋችሁ ቤተሰብ አመሰግናለሁ።